ለህይወታችን አስፈላጊ የሆኑ የኑሮ ዘይቤዎችን እንዴት መምረጥ አለብን? እንዴት ፕራዮሪታይዝ ማድረግ አለብን? ፕራዮሪታይዝ ስናደርግ በምን መንገድ ነው? አስፈላጊ የሆኑትን ካላስፈላጊ የሆኑት እንዴት መምረጥ አለብን የሚለው ኢሴንሻሊዝም ወይም ደግሞ ግሪክ ማርዌይ የተባለ ጸሐፊ የጻፈው መጽሐፍ ነው። ይህ ጸሐፊ በህይወታችን አስፈላጊ የሆኑትን ነገሮች ከአላስፈላጊ የሆኑ ነገሮች እንዴት ለይተን ነቅሰን በማውጣት ጊዜያችንን፣ ህይወታችንን፣ ጉልበታችንን፣ እውቀታችንን እንዴት መጠቀም እንዳለብንና ትኩረታችንን በመሰብሰብ እንዴት የተሻለ ውጤት ላይ መድረስ እንዳለብን የሚያሳይ የሚያስተምር የህይወት ክህሎት መጽሐፍ። በዚህ ኢሴንሻሊዝም መጽሐፍ አጠር አድርጌ ስነግራችሁ ይሄ ከሆነ እስከ መጨረሻው ድረስ ብትከታተሉ እርግጠኛ ነኝ ታተርፉበታላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉላለሁ። አመሰግናለሁ። አሁን በቀጥታ ኢሴንሻሊዝም እንዴት አድርገን ነው ምን ተገብረው ስንል ሁለት ፒላር የሆኑ ቃሎች ይኖራሉ እዚህ። አንደኛው ፒላር ኢሴንሻሊዝምን ለመተግበር ችግራችንን በደንብ ማወቅ፣ ክፍተታችንን በደንብ ማወቅ፣ ስህተታችን የቱ ጋር እንደሆነ ማወቅ፣ የሚያስፈልገንን ነገር እና ቅድሚያ የምንሰጠውን ነገር በደንብ ማወቅ አለ። ለምሳሌ እያንዳንዱ ሰው ክፍተቱ ወይም ደግሞ ችግሩ አሁን መፍታት ያለበት ችግር አሁን መስራት ያለበት ነገር እያንዳንዱ ይለያል። ለምሳሌ ያን ችግር ሊሆን ይችላል፣ እሱም ቅድሚያ ሰጥቶ ፕራዮሪታይዝ አድርጎ እሱን መስራት ይችላል። ሌላው ደግሞ የእውቀት ሊሆን ይችላል። ሌላኛው የጤና የግንኙነት ወይም ሶሻል ኢንተራክሽን እሱ ሊሆን ይችላል፣ ማህበራዊ ችግር። ስለዚህ ኢኮኖሚያዊ ችግር ነው፣ ፋይናንስ ነው፣ ማህበራዊ ችግር ነው፣ የጤና ችግር ነው ወይስ ደግሞ ስራ ማጣት ነው? ምንድን ነው ያለን ችግር የሚለውን ከነዚህ ችግሮች ሃይ ኢምፓክት ያለውን ደግሞ ሃይ ኢምፓክት ያለው ማለት ኢኔሰንስ በህይወታችን ቅድሚያ የምንሰጠውን ነገር መጀመሪያ መምረጥ ትልቅ ኢምፓክት ያለው። ለምሳሌ ሰው የሚበላውን፣ የሚጠጣውን፣ የሚለብሰውን ያስፈልገዋል። ነገር ግን የሚለብሰው ነገር ቅድሚያ የሚሰጠው ነገር ከሆነ ለሚለብሰው ነገር ቅድሚያ መስጠት፣ የሚበላ ነገር ከሆነ በጣም አንገብጋቢ ችግር ትልቅ ተጽዕኖ ያለው ቅድሚያ የሚሰጠው የሚበላ ነገር ከሆነ እሱ ጋር ማተኮር አለብን። የእውቀት ችግር ነው ያለብን፣ መጀመሪያ እውቀቱ ላይ ነው ማተኮር ያለብን። የእውቀት ክፍተት አለብኝ ብሎ ካሰበ ደግሞ የእውቀቱን ችግር እንዴት አድርጌ ነው መፍታት ያለብን? መማር ነው? ስልጠና መውሰድ ነው? በምን መንገድ ነው የምማረው? በምን መንገድ ነው ራሴን አፕዴት የማደርገው? ራሴን ከዚህ ከተሻለ ካለሁበት እውቀት የተሻለ ነው። ስለዚህ ጤናም ከሆነ እንዴት አድርጌ ነው ማስወገድ ያለብኝ? የእክል ማስወገድ ያለብኝ እንዴት አድርጌ ነው ብሎ በደንብ ለይቶ ማውጣት፣ ነቅሶ ማውጣት ያለውን ጋፕ መለየት መቻል አለብን። መጀመሪያ ይህ መጽሐፍ ያስረዳው እሱ አስፈላጊ የሆኑትን ቅድሚያ እንዴት እንሰጣለን? መጀመሪያ አስፈላጊውን ለይተን ማውጣት፣ ከዚያ ቅድሚያ እንዴት እንሰጣቸዋለን? በምን መንገድ ለይተን አውጥተን ተግባራዊ እናደርጋለን የሚለው ኢሴንሻሊዝም የሚያስተምረን። ስለዚህ ቅድሚያ የምንሰጠውን ነገር ለይተን እንዴት እንተግብር ደግሞ ስንመጣ መተግበር የምንችለው በሁለት መንገድ። መጀመሪያ ቅድሚያ የምንሰጠውን ነገር ለየን። ሁለተኛው እንዴት እንተግብር ደግሞ ሁለተኛው ፒላር። ሁለተኛው ዋና ነገር እንዴት እንተግብረው ከለየን ችግራችን፣ ክፍተታችንን፣ ይህንን ጋፕ ካወቅን እንዴት እንተግብረው ደግሞ ሁለተኛው ወሳኙ ፒላር። እንዴት እንተግብረው ስንል ሁለት ነገር ያስፈልገዋል። አንደኛው ክፍተታችንን ካወቅን በኋላ እቅድ ማውጣት አለብን። አሁን የምንሰራው ስራ ካለን ስራችን ጋር ጎን ለጎን እንዴት መስራት እንደምንችል፣ አሁን ምንም የምንሰራው ነገር ከሌለ ደግሞ መቼ ነው መጀመር ያለብን፣ እንዴት ነው መጀመር ያለብን፣ በምን ሁኔታ፣ የት የሚለው ነገር የሚያስፈልገን ነገር መዘጋጀት። ፋይናንስ ሊሆን ይችላል፣ በቦታ ሊሆን ይችላል፣ በኪሎት ሊሆን ይችላል፣ በአቅም ሊሆን ይችላል፣ በስነ ልቦና ሊሆን ይችላል። መዘጋጀት። ይህንን ካዘጋጀን በኋላ እንዴት ነው እነዚህ ትልቅ ተጽዕኖ ያሉትን በህይወታችን ትልቅ ተጽዕኖ ያለው
ችግር፣ ስህተት ወይም ደግሞ ክፍተት ማለት እችላለሁ። ይህንን ክፍተት እንዴት ነው ይህንን ፕራዮሪታይዝ ሰጠን የመጀመሪያውን ክፍተት ፕራዮሪታይዝ ሰጠን ስንጨርስ ወደ ሁለተኛው ችግራችን ወይም ክፍተታችን እንሄዳለን። ከዛ ሶስተኛ ክፍተት ካለ ያንን በአንድ ጊዜ አንድን ስራ ብቻ በመስራት እቅድ በማውጣት ወደ ስራ መግባት፣ በአንዴ አንድ ስራ ብቻ ማከናወን። እነዚህን ለማድረግ ወደ 4 ዋና ዋና ነጥቦችን ያስቀምጣል መጽሐፍ ካነበብኩት። አንደኛው የምርጫንና የእምቢ ማለትን ኃይል ያስ እምቢ ማለት ያለብንን ነገር እምቢ ማለት ያለብንን ነገር እምቢ ስንል እሺ ማለት ያለብን ነገር ላይ እሺ እንድንል ጊዜ እውቀትና ውሳኔያችን እንድናስተካክል ይረዳል። የማያስፈልገንን ብቻ ሳይሆን የሚያስፈልገንን እምቢ ማለት መቻል መልመድ አለ። ምክንያት ካለ ሰው አሁን የሚያስፈልገውን ነገር ቅድሚያ መስጠት ያለብን ነገር ቅድሚያ መስጠት ሲችል አሁን ለማያስፈልገው ነገር ግን አስፈላጊ ነገር ግን አንገብጋቢ ላልሆነ ነገር እሺ ማለት የለበትም። ምክንያቱም አንገብጋቢ ለሆነው ነገር ጊዜ ማግኘት ስለማይችል አንገብጋቢው ነገር ቅድሚያ የሚሰጠውን ነገር ቅድሚያ መስጠት ያለበት እሺ ማለት ከቻለ ቅድሚያ መስጠት ከሌለበት እምቢ ማለት ይችላል፣ ምንም እንኳን አስፈላጊ። ሌላው ምርጫችን ትክክል መሆኑን በራሳችን ውሳኔ ማረጋገጥ፣ ምርጫችንን በምንም ተአምር ለሌሎች አሳልፈን መስጠት እንደሌለ፣ ትክክል መሆኑንም አስረግጠን መናገር ባለበት ሰዓትና ጊዜ ላይ መናገር አለ። ይህንንም ማስረዳት አለ። እሺ ማለት ያለብን ለአስፈላጊ ነገርም ግን አስቸኳይ ላልሆነ አስፈላጊ ላልሆነ ነገርም አስቸኳይ ላልሆነ ነገር ግን አስቸኳይ ለሆነ ነገር እሺ ማለት ግድ ነው። አስቸኳይ ላልሆነ ነገር ግን እንዲህ ማለት እንደለማመድ ምርጫችንን ማክበር፣ እንደገና መፍትሄና ምክንያቱን ማስረዳት፣ እንዲህ ያለበት ምክንያት ማስረዳት እስኪቀበሉ ድረስ ቅድሚያ የሚሰጠውን ነገር ማስረዳት እስኪቀበሉ ድረስ ለህይወት ቅድሚያ፣ ለጤና ቅድሚያ፣ ለጊዜያችን፣ ለግንኙነታችን ቅድሚያ የሚሰጠውን ነገር ቅድሚያ መስጠት ያለብን ማስረዳት፣ ባውንደሪ ማስቀመጥ፣ በእኛ ውሳኔና እቅድ ላይ እንዳይገቡ ድንበሮችን ማስቀመጥ። ይሄ ለምን ይጠቅመናል? ውሳኔያችንን እንዲያከብሩልን፣ አንድ ስራችንን በአግባቡ እንሰራ፣ ሁለት ትኩረት እንዲኖረን ለስራችን ለመረጥነው ስራ ያቀድነው እቅድ ትኩረት እንዲኖረን ያደርጋል። ሶስተኛ ጊዜያችንን በአግባቡ ስለምንጠቀም የስራችን ጥራት እንዲጨምር ያደርጋል። ሌላው ነገሮችን በመመርመርና ቁጭ ብሎ በማየት በመተንተን አሁን ከምንሰራው ስራ ጋር እቅዱ ጋር የሚሄዱ ነገሮችን ማስተካከል፣ ማውጣት፣ ነጥቦችን መጨመር፣ አስፈላጊ ለሆነው እቅዳችን ተጨማሪ ግብዓቶችን ማስቀመጥ፣ ለምንሰራው ስራ እያንዳንዱ ጊዜ ላይ መገምገም፣ ኢምፕሊመንት አለው የለውም፣ ለውጥ አለው የለውም፣ በየቀኑ ለውጥ ላይ ነኝ ወይስ ደግሞ ኢንክሪመንት ላይ ነው ወይስ ደግሞ ኢንክሪመንት ነው ዲክሪመንት። ስለዚህ ኢምፕሩቭመንት መኖር አለመኖሩን ማረጋገጥ እስከቻልን ድረስ በየጊዜው የራሳችን ፐርፎርማንስ እየጨመረ የራሳችን አቅም እየጨመረ ይሄዳል። የመስራት ዝንባሌያችን እየጨመረ ይሄዳል። ሞራልና ሰልፍ ስቲም ደግሞ ከፍ ባለ ቁጥር የራስ የመተማመን አቅማችን እየጨመረ ይሄዳል። ሰዎች ውሳኔያችንን ሲያከብሩልን እኛ በአግባቡ ስራችንን እስከሰራን ድረስ ውጤቱ እየመጣ ውጤቱን አመጣን ማለት ደግሞ ኢኔሴንስ በተገራቢጦሽ የራሳችን ለውጥ እየታየን ትንሿንም ለውጥ እያዳበርን እንደምንሄድ እያየን ኢምፕሩቭመንት ማስፈልገው ለውጥ የሚያስፈልገው አቅጣጫ የሚያስፈልገው ላይ ራሳችን እንገመገም። ሌላው ትኩረታችንን በመሰብሰብ ትኩረት ለሚሹ ብቻ ትኩረት እንድንሰጥ ያደርጋል። ትኩረታችንን በመሰብሰብ ትኩረት ለሚፈልጉት ብቻ ትኩረት እንድንሰጥ ያደርጋል። የኤክስቴንሻሊዝም ይህም አስፈላጊውን ነገር ካላስፈላጊው ነገር ለይተን ትኩረት የምንሰጠውን ቅድሚያ የምንሰጠውን ፕራዮሪታይዝ የምናደርገው ለይተን አውጥተን እንድናስቀምጥና በሙሉ አቅማችን ወደ ተግባር እንገባ ያደርጋል። ይህም ለስራችን ጥራት፣ ለግንኙነታችን ጥራት፣ ለጤናችን ኢምፕሩቭመንት፣ ለትምህርታችን ጥራት ውጤታችን የተሻለ እንዲሆን ያግዛል። እዚህ ትኩረትን የሚሰበስቡ ነገሮችን ትኩረትን የሚጨምሩ ነገሮችን በመጨመር በማንበብ ሊሆን ይችላል፣ በመጠየቅ ሊሆን ይችላል፣
ራሳችን ፕራክቲስ በማድረግ በልምምድ ሊሆን ይችላል። ትኩረት ከሚሹ ነገሮች ጋር በደንብ ተቆራኝተን መስራት እንችላለን። በሌላ ተቃራኒ ደግሞ ትኩረት የሚጎትቱ አቅማችንን የሚጎትቱ እንደገና ደግሞ ትኩረታችንን የሚያበላሹብን ነገሮችን ሶሻል ሚዲያ ሊሆን ይችላል፣ ጓደኛ ሊሆን ይችላል። አንዳንድ ጓደኛዎች ጊዜያችንን፣ ጉልበታችንን፣ ገንዘባችንን ሊበሉ የሚችሉ ጓደኞች ናቸው። ከነሱ በመሸሽ ትኩረታችንን እንዳንሰበስብ ከሚያደርጉ ነገሮች በሙሉ በመሸሽ አቅማችን በሙሉ ስራ ላይ እንድንሆን ያግዘናል። ሌላው የዕለት ተዕለት ልምዳችንና ስራችንን በመገምገም ለትንንሽ ድሎች ለራሳችን ሪኮግናይዝ ማድረግ፣ እውቅና መስጠት። ሪኮግኒሽን የግዴታ ትልቅ ነገር ወይ ደግሞ ትልቅ ኢምፓክት ያለው ነገር ብቻ ቀን በቀን ያለውን ለውጥ እያየን ለራሳችን አቅም እንዳለን፣ ጉልበት እንዳለን፣ መስራት እንደምንችል፣ ለውጥ እያመጣን እንደሆነ ማመንና ለራሳችን ሞራል መስጠት፣ ራሱን እንዴት እንደሆነ ምን ላይ እንደሆነ መቀበል ካልቻለ አንድን ነገር ወደ ተግባር መቀየር፣ አንድን ነገር ከተግባራዊነት አልፎ ውጤቱ ላይ መድረስ መጨረሻ ሰው ለራሴ ቫልዩ የሚሰጠኝ እኔ ለራሴ ቫልዩ ስሰጥ ብዬ ማመን፣ ለምሰራው ስራ ለውጥ ያመጣል ብዬ ማመን፣ ኢማጂኔሽን ትልቅ ዋጋ እንዳለው ማመን። አንድን ነገር ኢማጂን ካደረግን ወደ ኤክስፔክት ወደምናደርገው ለውጥ፣ ወደምንገምተው ለውጥ፣ ወደሚመጣው ለውጥ ኢማጂኔሽን ትልቅ ነው። ለራሴ የሚሰጠው ኢማጂን፣ ለስራው የሚሰጠው ኢማጂኔሽን ለሚሰጠው ውጤት ወይ ኤክስፔክት ለማድረገው ውጤት ትልቅ ኢምፓክት እንደሆነ ማለት ነው። ስለዚህ ሁለት ቃላት መናገር፣ ሁለት ቃላት ማውራት አልችልም። ምክንያቱም ኮንፊደንስ በዛው ልክ እየወረደ ነው። የራስ መተማመን አቅሜ እየወረደ ነው። አንድ ነገር እኔ ራሴ ተቀብዬው አምኜ ወደ ተግባር ካልገባው እንኳን የትኛውን ለውጥ አመጣጡ አሁን ላይ ለምናገረው ነገር ኮንፊደንስ እየወረደ፣ አስተሳሰብ እየወረደ፣ የሚሰጠው ዋጋ እየወረደ። ስለዚህ መናገር ከሚችለው አቅም በታች፣ መስራት ከሚችለው አቅም በታች፣ ማውራት ከሚችለው አቅም በታች፣ መግለጽ ከሚችለው አቅም በታች። ይሄ ደግሞ ምንም ያመጣል? ከምሰራው ስራ እየሸሸሁ እንድመጣ፣ ለውጥ ከማምጣት ይልቅ ዲክሪመንት ዲክላይን እያደረገ እንሄድ ያደርገዋል። ስለዚህ ትንሽ ለውጥ ሲመጣ፣ ትንሽ ለውጥ ሳገኝ ለራሴ እውቅና በመስጠት አዎ በርታ፣ ለውጥ ታመጣለህ ብዬ ለራሴ እውቅና በመስጠት ራሴን በራሴ አብዴት እያደረግኩ እንደሚሄድ ማመን፣ መቀበል መቻል አለብኝ። አምኜም መቀበል፣ እየተቀበልኩት እንደሆነ ደግሞ ቀን በቀን ኢምፕሩቭመንትን ራሴ ልክ ሰው ፊት ለፊት ፎቶን አይቶ እንደሚያወራ ፎቶን እያየ ክፍተቱን እያየ የቱ ጋር የተስተካከለ የቱ ጋር ችግር ያለበት እያየ እንደሚያወራ እያወራ ራሴ እያስተካከልኩ አብዴት ማድረግ መቻል አለብኝ። ይህን ስቀበል ሰዎች ተቀብለው ነገሮችን መተግበር፣ ነገሮችን ማመን፣ እንደገናም ወደ ተግባር ገብተው ለውጥ ሊያመጡ ይችላሉ። ሳስብ ራሴን አብዴት ያደርግ። እነዚህ ራሴን አብዴት አደረኩ ማለት እነዚህ ሰዎችን ማብቃት፣ አንድ ሰው ራሱን ሳያውቅ ሰዎችን ያበቃል። በትንሹም ቢሆን የራሱን እውቀት መግለጽ መቻል፣ የራሱን አቅም ማሳየት መቻል። ይሄን ይጠቅመናል። የዕለት ተዕለት እንቅስቃሴያችንን መተግበር፣ የዕለት ተዕለት ውጤታችንን መቀበል፣ ውጤቱ ደግሞ ለውጥ እንዳለው ማመን፣ ለውጥ ከሌለው እንዴት ለውጥን ማምጣት እንዳለብን፣ ራሳችን እንዴት ማስተካከል እንዳለብን፣ እንዴት መማር ማድረግ ለውጥ ፕራክቲስ ማድረግ እንዳለብን መቀበል። ሌላው በመገምገም ውጤቶችን በየጊዜው በመገምገም ክፍተቶችን በማየት መሞላት ያለበትን ክፍተት በመሙላት እነዚህ ክፍተቶች የቱ ጋር ነው መሞላት ያለባቸው በማየት ለውጤታችን ትኩረት በሚሹ ጉዳዮች ላይ እነዚህን ነገሮች እንደ ግብዓት በመጨመር
ልምድ ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ፕራክቲስ ሊሆን ይችላል፣ በመጠየቅ ሊሆን ይችላል፣ በማንበብ ሊሆን ይችላል። የሚጨመሩትን ክፍተቶች በማስወገድ የሚጨመሩትን በመጨመር በየጊዜው የሚሰራቸው ነገሮች ክፍተት በማየት መለወጥ፣ ራስን በጊዜ በእቅድ ለመምራት ማሰብ ሌላኛው ውጤት። ሌላውና የመጨረሻው ውሳኔያችን ትክክል መሆኑን እርግጠኝነት ማመን፣ ለቅርብ ሰዎች፣ ለራሳችን ሰዎች፣ ለሚከተሉ ሰዎች ማስረዳት። ውሳኔያችን ትክክል መሆኑን ስናስረዳ አንደኛ ባውንደሪ ያስፈልገናል። እየሰራን ያለው ነገር እያከናወንን ያለው ነገር ትክክል መሆኑ ቅድሚያ የሰጠነው ነገር ለህይወታችን አስፈላጊ እንደሆነ እርግጠኛ ትክክል መሆኑን ካወቅ ውሳኔያችንን ማሳወቅ። ስናሳውቅ የማይቀበሉን እንኳን ቤተሰቦቻችን እንኳን ቢሆን ውሳኔያችንን ትክክል መሆኑን ማስረዳት፣ በውይይት ማመን፣ ግልጽ አድርገን መናገር የመጀመሪያው ወሳኝ ነው። ከዚያ በኋላ ባውንደሪ ማስቀመጥ። ባውንደሪ ስናስቀምጥ እሺ ለምንለው ነገር ሁሉ እሺ፣ እምቢ ለሚያስፈልገን ነገር ሁሉ እምቢ ስንል በሂደት ባውንደሪያችንን እንዳያልፉ በማስረዳት የኛን ሁኔታ የኛን ያለንበትን ድርጊታችን አቀባበል እንዲቀበሉን ብቻ ብለን በመጫን ሳይሆን እውነቱን አውቀው እንዲቀበሉ የዛን ጊዜ እንዲያምኑ ማሳመን ይችላል። ማስረዳት ትልቅ ነገር። ስለዚህ በዚህ መንገድ ማስተካከል እንችላለን። ሌላው በምን መንገድ ተግባራዊ ማድረግ አለብን ብለን ስንል አንደኛውና ወሳኝ በአንድ ጊዜ አንድን ስራ በመስራት። ኢሴንሻሊስት እንዴት ተግባራዊ ይሆናል? አንድ ሰው ኢሴንሻሊስት ነው ማለት ምን ነገሮችን እያደረገ ሲሄድ? የመጀመሪያው በአንድ ጊዜ አንድን ስራ ብቻ መስራት። በአንድ ጊዜ ይህ ምን ይጠቅመናል? በዚህ በ21ኛው ክፍለ ዘመን ብዙ ሀሳቦች ወደ ጭንቅላታችን ይመጣሉ። ብዙ ነገሮች ኤንቫይሮንመንቱ ትኩረት የሚስቡ ነገሮች አሉ። ሶሻል ሚዲያው አለ። በቀን 3-4 ከዚያም በላይ ሀሳቦች በየደቂቃው በየሰዓቱ እያወጣን እያወረድን የማንተገብራቸው ብዙ ሀሳቦች እያወጣን እያወረድን ነው። ስለዚህ በአንድ ጊዜ አንድ ስራ ብቻ መርጠን ቅድሚያ የምንሰጠውን ቅድሚያ የምንሰጠውን ነገር ብቻ መርጠን ወደ ተግባር መግባት፣ እሱንም ግብ ላይ ማድረስ። ይህን ስናደርግ ጊዜያችን፣ እውቀታችን፣ አቅማችን፣ ገንዘባችን በትክክል በአግባቡ መጠቀም ይችላል። ትኩረት የሚሹ ነገሮች በሙሉ ትኩረት የሚያስፈልጉ ነገር በሙሉ እየወሰንን ትኩረታችን የሚከፋፍለው ነገር በማስወገድ ጊዜያችንና ጉልበታችን የሚበላው ነገር በማስወገድ ቅድሚያ የምንሰጠውን ነገር እንድንመርጥ ያግዘናል። ሁለተኛው ጊዜያችን በአግባቡ በመመደብ የሚባክነውን ጊዜ ስራ ላይ እንድናውል ያግዛል። እነዚህ ደግሞ አላስፈላጊ የሆኑ ጓደኞች፣ አላስፈላጊ የሆኑ ሶሻል ሚዲያ በትክክል ከተጠቀምበት የሚጠቅም፣ በትክክል ካልተጠቀምበት ደግሞ ጊዜያችንን ከጠፋ አድርጎ የሚበላ መሆኑን ማወቅ። መቼ ነው ሶሻል ሚዲያ የሚጠቅመን? የቱ ጋር የሚጠቅመን? እንዴት ነው የምንጠቀምበት የሚለውን ማወቅ። ሰው በሶሻል ሚዲያ ብዙ ነገሮችን ያነባል፣ ይማራል፣ ራሱን አፕዴት ያደርጋል፣ ህይወቱን ይቀይራል፣ ሶሻል ኢንተራክሽኑን ያስተካክልበታል፣ ግንኙነቱን ያስተካክልበታል፣ አስተሳሰቡን ይቀይርበታል፣ ጤነኝነቱን ይጨምርበታል። እነዚህ ሁሉ ሶሻል ሚዲያ የሚጠቅሙ አቅጣጫዎች ናቸው። ሶሻል ሚዲያ ግን ምንም አይነት ነገር ለጥቅም ማናወልበት ከሆነ ጊዜ ለማሳለፍ ብቻ ከሆነ የምንጠቀመው ጊዜያችንን ቅጥፍ አድርጎ በልቶ ሰዎች በእኛ ላይ ህይወታቸውን፣ ገቢያቸውን፣ ጤናቸውን፣ ግንኙነታቸውን ያስተካክላሉ። እኛ ሁልጊዜ ስክሮል እናደርጋለን። ሁልጊዜ ስክሮል ማድረግ ለጥቅም ከሆነ የምንፈልገውን ነገር እስክናገኝ ከሆነ ጥሩ። ነገር ግን ሁልጊዜ ስክሮል ማድረግ ደግሞ ጉዳት እንዳለው ማሰብ ማወቅ። ጊዜያችን ብቻ አይደለም የሚበላው፣
አእምሯችንን ይበላዋል። አእምሯችን፣ ጤናችን፣ አይናችን፣ አስተሳሰባችን። ስለዚህ ለምንድን ነው የምንጠቀመው የሚለው ማወቅ። ሶሻል ሚዲያ ጥቅምም አለው ጉዳት ነው። ከተጠቀምንበት ከፍተኛ የሆነ ጥቅም አለው። መጠቀም ካልቻለ ደግሞ ከፍተኛ የሆነ ጉዳት። እንዴት ነው የምንጠቀመው የሚለውን ነገር ማየት መለየት። ሌላው ፍጹምነት ላይ ማተኮር የለብንም። አንድን ስራ ስንሰራ ፍጹም ፐርፌክት መሆን አለብን ብለን ማሰብ የለብንም። በዚህ ምድር ላይ ምንም አይነት ነገር እንስራ ፍጹም ይሆን ነገር የለም። ምንም አይነት ፍጹም ነገር ምክንያቱ ውስጥ ከተባለ አንድን ስራ እንከን አለ፣ ኮመንት አለ። የሆነ ነገር ስንሰራ ኮመንት አለ። ትምህርትን ብንል 100% ሁሉን ነገር፣ ጤናም ብንል እንደዛ። ማንኛውም አይነት ስራ ስንጀምር ኮመንት አለ፣ ኤረር አለ፣ ክፍተት አለ። ይህን ማመን መቻል። ክፍተት መቀበል፣ ኮመንትን መቀበል፣ አስተያየትን መቀበል ግዴታ። ይህንን ማመን አለብን። ይልቁንስ ከሱ ይልቅ ይህ መጽሐፍ የሚያስረዳው መጽሐፎችን አንበን ለህይወት የሚጠቅመውን ነገር ለይተን ይህንን ከለየን በኋላ ለምንሰራው ስራ ለውጥ አለው የለው፣ ኢምፕሩቭመንት አለው የለው፣ በየጊዜው ለውጥ ላይ ነው፣ ዘላቂ ለውጥ እያመጣልኝ ነው ያለው፣ ዘላቂ ረጅም ጊዜ ውጤት አለው ወይ ብለን በየጊዜው መገምገምና ኢምፕሩቭመንት ላይ መሆኑን ማየት ትልቁ እሱ። ይህ መጽሐፍም ዋናው የሚያተኩርበት ኢሴንሻሊዝም ለውጥ ላይ ማተኮር፣ በየጊዜው እየገመገምነ ክፍተታችን እያየን ለውጥ ኢምፕሩቭመንት ላይ ማተኮር፣ በየጊዜው እያደገ መሆኑን የምንሰራው ስራ እያደገ መሆኑን የምናከናውነው እያንዳንዱ ድርጊት ለውጥ መኖሩን እንድናይ እንድንፈትሽ፣ ችግር ካለ ክፍተት ካለ እንድናስተካክል፣ ጋፖችን እየሞላ እንድንሄድ ነው ያስተማረን። ሌላው ወደ ተግባር በምንገባበት ጊዜ ራሳችንን በውሳኔ እያሳወቅን ውሳኔያችን ትክክል ነው እያሳየን እንድንሄድ እንገደዳለን። ውሳኔ የትኛውንም አይነት ነገር ትክክል ነው አይደለም የሚለውን ለመገምገም ይጠቅማል። ውሳኔያችን ግን ትክክል አይደለም ነው ለማለት መጀመሪያ የሚጠቅመን አሁን ያለንበት ትልቁ ክፍተት የሚኖራልን ነው ወይ? አሁን ውሳኔ አሁን የጀመርነው ስራ ይህንን ክፍተት ለይተን እስከጀመርን ድረስ በአንድ ቀን ለውጥ እንደማይመጣ፣ በሁለት ቀን በሶስት ቀን ለውጥ እንደማይመጣ ማመን፣ ሁልጊዜ ፐርፌክት እንደማመን፣ ለውጥ ቀስ እያለ እንደሚመጣ፣ ኢምፕሩቭመንት ግን የግዴታ በየጊዜው ለውጥ እንዳለ ማሰብ፣ መቀበል፣ ለውጥን በየጊዜው እንደመጣ ራሳችን ሪኮግናይዝ ማድረግ። ጠቅለል ሳደርገው ኢሴንሻሊዝም ማለት በህይወታችን፣ በጤናችን፣ በጊዜያችን፣ በግንኙነታችን፣ በማንኛውም ሶሻል ህይወታችን ላይ ለውጥ ለሚያስፈልገን ነገር ቅድሚያ ሰጠን። አሁን ላለን ክፍተት፣ እያንዳንዳችን ክፍተታችን የተለያየ ነው ብያለሁ። አሁን ላለን ክፍተት ቅድሚያ ሰጠን፣ ፕራዮሪታይዝ ሰጠን። ፕራዮሪታይዝ ለሰጠነው ነገር ደግሞ ሃይ ኢምፓክት ወይም ትልቅ ተጽዕኖ ላለው ነገር እንዴት መተግበር እንደምንችል እነዚህ ነገሮች አሁን የተዘረዘርኳቸው ነጥቦች በማስቀመጥ እንዴት ኢምፕሩቭመንት ላይ እንዴት ለውጥ ላይ እንደምንደርስ የሚያስተምረን መጽሐፍ። ስላዳመጣችሁ አመሰግናለሁ። በድጋሚ እውነቱ እባላለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።